አሜሪካን የሚባል ነገር ይቀራል። አሜን 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 አሁን ወደዛው መሄድ የለም። አሜን አሜን ይሄ ነው ትልቁ ነገር። አሜን አዎ አሜን ለሚለው ይሆንለታል። እግዚአብሔር የተመሰገነ አሜን አሜን ለሚለው ይከናወንለታል። አሜን ዘመኑ ሁሉ ይባረካል። አሜን ደግሞ ያችን ዘመን አሜን እግዚአብሔር የተመሰገነ አሜን ዘመናት ሁሉ እግዚአብሔር በዚህ ምድር ላይ መጥቶ ድንቅ ነገር ያደርጋል። አሜን ሁሉ ነገር ተዘጋጅቶ ይመጣል። አሜን አይዟችሁ ጠብቁ፣ እግዚአብሔር ይመጣል። አሜን አዎ በተስፋ ጠብቁ። እግዚአብሔር ተስፋ የሰጠ የታመነ አምላክ ነው። አሜን አሜን ተስፋ የሰጠ እግዚአብሔር ነው። አሜን ተስፋ ሰጥቷችኋል። እግዚአብሔር የሰጣችሁ ተስፋ ያዙ፣ ሙጭጭ አድርጋችሁ እግዚአብሔር የተመሰገነ አሜን ዛሬ የምትታገሉ ሰዎች ካላችሁ ታሸንፋላችሁ። አሜን በርቱ፣ ከጌታ ጋር ሁኑ። አሜን በጌታ ጋር ያላችሁ እግዚአብሔር አሸናፊ ስለሆነ አሸናፊው ጌታ ይዛችኋልና ታሸንፋላችሁ። አይዟችሁ፣ ደስ ይበላችሁ። አሜን ስለዚህ ነው ሐዋርያ ጳውሎስ ምናል ትልቁ ነገር መጀመሪያ በእግዚአብሔር ሁላችሁ በእግዚአብሔር ብቻ ደስ ይበላችሁ። አሜን ትልቁ ነገር በእግዚአብሔር ደስ ካላችሁ የልባችሁ መሻት ይሰጣል። አሜን ቃሉን ነው የሚያከብረው እግዚአብሔር። አሜን ቃሉ በስተኋላ ይሰራል። አሜን እና የልባችሁ መሻት ይሰጣል። አሜን መሻታችሁ የሚሰጠው እንዴት ነው? በእግዚአብሔር ደስ ይላል። አሜን ይከናወናል። ሐዋርያ ጳውሎስ ደግሞ ምናል በጌታ ደስ ይበላችሁ። አሜን ለሚላሉ ደስ ይበላችሁ። አሜን ገርነታችሁ ለሰው ይታወቅ። አሜን ጌታ ክብር አሜን በነገር ሁሉ በጸሎት በምልጃ በምስጋና በእግዚአብሔር ልመናችሁ አስታውቁ እንጂ በአንዳች አትጨነቁ። አሜን በቃ ይሄ ነው ትልቁ ነገር። እነዚህ ነገሮች አሉ። እኔ እንዳልተስፋ ቃል ያዝ አሜን ማንዶር እግዚአብሔር አሸናፊ አሜን ጌታችን የሚወጣል እግዚአብሔር ታማኝ አሜን እግዚአብሔር ከሌላ ከእናንተ ጋር አሜን ሁሉ እሱ ተቀብሎ ይሰጣል። አሜን እግዚአብሔር የተመሰገነ ይሁን። አሜን